በዚህ ልክ ነው ሰው ማለት አንቺ አጨማለቂ ንፍጣም እኔ የትም አላውቃትም አልኩሽ አይደል ንፍጣም መታኝ እኮ ታውቂኛለሽ ማለት ነው እንደው ታውቂኛለሽ ለምን ረመችኝ እንዴ ለምን ያለ ጥፋት ይመችኝ እንዴ ለምን ረማታምኝ ነኝ ምን አይነት ድፍረት ቢኖርህ ነው እሺ ከሷ ጋር ድረስ ዛሬ እኔን የምታገኘው አንቺ ከሷ ጋር አትበይኝ በእናትሽ አላደርኩም እኔ ከሷ ጋር እንዴ ተታራው እንዳደለም እኔ ከሷ ጋር ድሬ ምናምን አንቺ ጋር እዚህ ጋር ፍቅርሻለሁ ምናምን ማለት እኔ ከሷ ጋር አላደርኩም ከመሬት ተነስታችሁ የምታወሪውን ነገር ወቂ ሰላም ፋሚሊ እንዴት ናችሁ እኛ በጣም ደህና ነን ዛሬ በአሪፍ ቪዲዮ ነው የመጣሁላችሁ ጽጌረዳ ትባላለች ሳላስተዋውቃችሁ ረስኪው ራስሽን ጽጌረዳ እባላለሁ አታውቁኝም እንግዲህ እሺ እና ዛሬ የሆነ ተንኮል አስበን ነው የመጣነውና ሚኪን ጠርቻለሁ እኔ እና አያውቃትም እሷ እንደምንተዋወቅም አያውቅም ፕራንክ ነው ላረጋ ያሰብኩት ባለፈው ፕራንክ ያረገኝና አይታችኋልና በጣም አስደንግጦኝ ምናምን ነበር በጣም አናደኝ ነበር እና በተራይ እንቅልፍ ራሱ አልተኛውም ይሄንን ለማሰብ እና ዛሬ ምን መሰላችሁ ፕራንኩ ትደበቃለች እሷ ካሜራ ምን ደብቃለን እዚህ ምንም እንደሌለ ነው የሚያውቀው እና እሷ መጣ ምናምን የኔ ፍቅር አብረን አድረን ምንድነው በጠዋት ተኝ ወጣ ምናምን ብላ ብቻ ብዙ ነገር ታወራለች መታወራውን ታውቃለች እሷ ትንሽ ግን ፈርቻለሁ እንዳይጠረጥር እና ፋሚሊ ቪዲዮአችንም እየተመታ ነው ምናምን ሼር አድርጉልን ሰብስክራይብም እያረጋችሁ እና ፋሚሊ ሚኪን ጠብቀው ካሜራችንም እንደብቃለን እሷም ትደበቃለች አሁን እና አብረን እንጠብቀው እና ፋሚሊ ካሜራችን ደብቀናል እየመጣ ነው መጣ ፋሚሊ ዲነሽ እንዴና ደህና ነሽ ሰላም ነው ደህና ነሽ ዲነሽ ሰላም ምንድነው ታኮርፊ ነው እዚህ ስንት ደቂቃ ጠበቅኩ ስራ ነበረኝ የምር ችግር የለም እኔ እኮ ማርያም ችግር የለም ምን ነግሬሽ የለ ስልኬም ተሰብሮ ምናምን ተበላሸ እዛ ስንከራተት ነበር ይኸው እስካሁንም አልተሰራም ምናምን ነገር ስንት ነገር እንደሆንኩ ታውቂያለሽ ይቅርታ ልውደቅ እንዲግርሽ ላይ ልምበርከክ ነው ልምበርከክ ልታመረከኪኝ የምርሽ ነው እንደው ብንበረከክ እንደው አንቺ ግን በቃ እኔ ናፍቀኛልና ካላልኩ በቃ አመጣም ማለት ነው እኔ እኮ ቤትም ምናምን እንደ እንዳይልሽ እኮ ነው እንዳታስቸግሪ ምናምን እያልኩ ነው እንጂ እኮ ሳትናፍቂኝ ቀርተሽ ማለት ነው ታውቂያለሽ አይደል በጣም ነው ትናፍቂኝ ግን ቤታው እኔ በጣም ያረጉኝስ አቦሻል ፋዘርሽ ደግሞ ከባድ ናቸው እኔ ደግሞ በጣም ነው የምፈራቸው ያ ነገር እንጂ ይመጣል በጣም ለምን አብረን ነው ያምረኝ እኮ እኔ እኮ በቃ ከዚህ ሁሉ ማለት ነው ከዚህ ሁሉ ነገራቸውና ምናምን ነገር በቃ እኔም ሽማግሌ ላክ እኔም ረፍ ልበል አይመስልኝም ቆየህብኝ እንደዚህ ያልክብኝ ምናምን ከምን ነፋፈቅ በቃ ሽማግሌ ላክና ይሻላል እንደዛ እንስር ዝም ብለን ሰርጋችን ደጋግሰን ልናበላ ደግሰን ምን ችግር አለው ቢያንስ አናበላም እናበላለን አይ ሰርጋችን ደግስና ማለት ነው ፍቅር እንዴ አታክፈኝ እንዴ ምን እሺ ጓደኛሽ ናት እንዴት ነሽ እንዴ ማናት እየቀለድክ የኔ ምንድን ነው ደግሞ ስልክ ሲደውልልን ማታነሳው እንደዚህ አብረን አድረን ጠዋት በጠዋት ጥለኸኝ ሄደህ ደግሞ እንደዚህ ትላለህ እንዴ ምንድን ነው እንተዋወቃለን እና አንቺ እየቀለደ ነው ማናት ፈርሙ ማናት ፍቅረኛ ምንድነው ፍቅረኛ ምን እየቀለድሽ ነው አንተ ራሱ እየቀለድክ ነው ማለት እኔ ታውቂኛለሽ ማናት አንተ ማናት ያምሻል ያላቃትም እኔ አላቃትም ከሷ ጋር ድረስ መጥተህ ነው እንደዚህ የምትለው አንቺ በሽተኛ ነሽ እንደኔ አላቃትም እኔ እንተዋወቃለን እኔና የት ነው የምታውቂኝ እኔ እንዴ ታቀልድብኝ ይሁን ስልክ ሲደውልልህ ነው ማታነሳው እስኪ ስልክህን አውጣ እንዴ ቻማታል እንዴ እኔ አላቅሽም የት ነው የማውቅሽ እንዴ ይሁን እንጂ እንዴ ይሄው ማየት ይቻለሽ ስልኩን ደለታ እኔ አላቅሽም
የትም አላቅሽም እኔ። ገባኝ። ባለፈውም እዚህ ጋር ተስመው ወንድ ነው የሳመኝ ምናምን ያልከኝም እሷ ነበረች ማለት ነው። ፍራንክ ነው ብለህ ለኔ ያታለልከኝ ማለት ነው በዛ ሰዓት። እኔ አላቃትም። አንቺ ምሰሚ አታምኝም እንዴ? እኔ እሷን ነው የምታምኚው? እኔን ነው የምታምኚው? አንቺ ነው የምታውቂኝ? እኔ ከመሬት ተነስታ እኮ እንደዛ አትልም። የት ነው የምታውቂኝ እንዴ? አንተ ራስህ እየቀለድክብኝ ነው። ምን ሰው ነው? እሺ ታውቂኛለሽ። ስሜ ማን ነው? ስሜ ማን ነው? ስሜ ማን ነው? ካወቅሽ ለምን ነው የምንነጋገረው? አንቺ ልቀቂኝ፣ እንዳነኪኝ። ምንድነው እንደዚህ የምትሆነው? እንዳነኪኝ። ቆይ እናት ነገር እናት የት ነው ማውቃት? እኔ አላውቃትም። እቺ ልጅ ቆይ እናት አንዴ አብረን ሁለታችን እንነጋገር። አንቺ ልቀቂኝ። እቺ በሽተኛ ነች እንዴ? አንቺ ያምሻል እንዴ? እንዳነኪኝ ካሁን በኋላ እንዳነኪኝ። አንተ እኔ እንደዚህ ትለኛለህ? እቺ ያማታል እንዴ? እቺ በሽተኛ ነች። ያምሻል? ጤነኛ አይደለሽም? ጤነኛ አይደለሽም? ማስመሰል ማትችልበት አለ እኮ ከዚህ። አንቺ አታምኝም? ምንድነው አታምኝም? እኔን አታምኝም? አላቃትም። የትም አላቃትም። ይችል ልጅ ሳታውቃት እንዴት እንደዚህ ብላ ትናገራለች? እሷ ኧረ በእግዚአብሔር ስም ሳታውቅ ከመሬት ተነስታ አንቺ ነው የምታውቂኝ? እኔን የት ነው የምታውቂኝ? አብረን አድረን ጧት እኔ አጥለኸኝ ነው ከሄድከው። ይሄ ሁሉ ስልክ ሲደውልልህ አታነሳም። እያየሁ ነው ደለታው አይደል እንዴ? ሲቀጥል ደግሞ የብቻችን ብናወራ ይሻላል። አሁን ያማታል። እግዚአብሔርን ያማታል። እኔ የትም አላቃትም። ይችል ልጅ እግዚአብሔርን ያማታል። ያማታል አይደል? በቃ እሺ ሂዱ አውርታችሁ እየጫወትክልኝ እኔ ልጠብቅህ። ጅል ነኝ። ባለፈውም ፕራንክ ነው ብለህ ነው ያታለልከኝ ማለት ነው። እመታሻለሁ። ለምንድን ነው የምትመታኝ? እየጠረጠርሽ ነው? እውነቱን ስለተናገረች ነው። እየጠረጠርሽ ነው? እሷ ጋር ድረህ መተህ አታፍርም? እንደዚህ ሆነ ስታወራኝ አላቃትም። እኔ በዚህ ልክ ለምን ዋሻለሁ? አላቃትም። እኔ ምን እንደምታወራ እራሱ ነው አላውቅም። እኔ እቺ ከማኑኤል ነው እንደመጣሽው አንቺ እንዴ? በሽተኛ ነሽ እንዴ? እኔ እኮ ፍቅረኛ ከነኝ ጽጌረዳ እረሳኝ እንዴ? ለሁለት አብረን ሁሉ ጊዜ አሳልፈን አሁን እንደዚህ ትለኛለህ? እኔ አላቃትም። የትም አላቃትም። እቺ አንቺ አትጠጊኝ፣ አትንኪኝ። ተጫወትክብኝ። እሺ መሳሚን ከሆነ ስሚኝ። እኔ እቺ ልጅ የትም አላቃትም። እያስመሰልኩ አይደለም። ከመሬት ተነስታ እቺ ልጅ እንደዚህ ብላ አታወራም። ከመሬት ተነስታ እንዴት ነው እንደዚህ ብላ እኔ አላቃትም። አንቺ ይመታሻለሁ። እኔ አትጨማለቂ ንፍጣ። እኔ አላቃትም። ሳታውቅ አንቺ ማን ላከሽ? ማን ላከሽ? ማለት ነው ማን ላከሽ ነው? ልመታት ነው እንዴ? እሺ አሁን ሌላ ነገር ውስጥ ከምንገባ ሂጂ። ሂጂ አንተ ልጅ ነው የምሄደው። ሌላ ነገር ከሚፈጠር ሂጂ። እኔ ልጅ ነኝ እንዴ? ይዘሽኝ ወጥተሽ በሽተኛ ነሽ እንዴ አንቺ? ሂጂና ታከሚ። የሚያምሽ ከሆነ ታከሚ። ሂጂና ሐኪም ቤት ልውሰድሽ? አልሄድም። እስኪ እንዴት ነው እንደምታደርግኝ እናያለን። ሐኪም ቤት ልውሰድሽ? መታከም ነው የምትፈልጊው? ምንድን ነው የምትለው? የት ታውቃታለህ? ሲጀመር ማታውቃት ከሆነ ለምንድን ነው ሐኪም ቤት ይዛት የምትሄደው? እኮ ካመማት ብዬ ነው። የማታውቀውን ሰው ፍቅረኛ ብላ አብረን አድረናል ምናምን። የት ነው እና አንቺ እኔ ትናንት ቤቴ ነበርኩኝ። ማታ ትደውለን የለ እንዴ? ወተህም አውርተኸኝ ሊሆን ይችላል። አንተ በዚህ ልክ ነው እንትን ይገርምሃል። ማን ይላክሽ? እሺ ልለምንሽ። እሺ ማን ይላክሽ? ምን አይነት ነው? ማን ይላክሽ? ማንም አለከኝም ማለት ነው። ማንም የሁለት ዓመት ፍቅረኛ ነኝ እያለች እኮ ነው እቺ ልጅ። የሁለት ዓመት ፍቅረኛ ናት እቺ። አንቺ እመታሻለሁ ከአሁን በኋላ። እሺ ሌላ ነገር እንዳትናገሪኝ። እመታሻለሁ ሪና፣ አስከፋሻለሁ። እረፊ። እኔ አይደለሁ ከሌላ ወንድ ጋር ድሬ ምናምን የመጣው። ልታምኚኝ ይገባል። እኔን ልታምኚኝ ይገባል። በማንም ልጠረጥሪኝ አይገባም። ከማንም ሴት ጋር ቺት እያረክብኝ እኔ ላምንሃ እየመጣ እቺ አማታል። እቺ ጤነኛ ሰው አይደለችም እንዴ? አንተ በሰላም እና ይታቂኛለሽ። እኔ ደግሞ አላቅሽም። እኔ አላቅሽም። ታቂኛለሽ አንቺ። እኔ አላቅሽም። እሺ በእናትህ አትቀልድብኝ። አላቅሽም። እኔ በቃ አታስመስል እንዴ! ምንድነው እዚህ ድረስ ማስመሰል? ቅዱስ ሚካኤል አባት እንጂ በዚህ ልክ ነው እንትን የምትችልበት። በዚህ ልክ ነው ሰው ማለት አንቺ አትጨማለቂ። ንፍጣም እኔ የትም አላውቃትም አልኩሽ አይደል? ንፍጣም መታኝ እኮ ታቂኛለሽ። ማለት ሰው እንደው ታቂኛለሽ። ለምን ረመችኝ እንዴ? ለምን ያለ ጥፋት ይመችኝ እንዴ? ለምን ማታምኝ ነኝ እንዴ? አንቺ አሁን የመጣች ሴት ነው የምታምኝ ወይስ እኔን ነው የምታምኝ? ንገሪኝ። ችግር የለውም። እሺ ችግር የለውም። አንቺ ሌላ ነገር ከምትፈጠር በሰላም ሂጂ። ሌላ ነገር ከማድረግ በሰላም ሂጂ። እሷንም ልመታት ነው። በሰላም ሂጂ። እሷንም ልመታት ነው። ለምንድን ነው የምሄደው እያልኩት ነው። እሷንም ልመታት ነው። ወይኔ እኔ የትም አላውቃትም። እቺ ሴት የትም አላውቃትም። ለምን ነው የማታምኝ እንዴ? ትንሽ ለሴት ልጅ ምንድነው የምታወሪው? ስለምን ክብር ነው የምታወሪው? እኔ የትም አላውቃትም። እቺ ልጅ ምንድነው? የትም አላውቃትም። ለምን አታምኝም? ለምን አታምኝም ታዲያ? እኔ የትም አላውቃትም። የትም አታውቀኝም። አንቺ እኔ ትናንትና ከአንቺ ጋር ነበርኩ። እሺ በሚካኤል በቃ ማን ይላክሽ? በእግዚአብሔር ማን ይላክሽ? ማለት ነው። ቆይ ማን ይላክሽ ማለት ቆይ አልገባኝም። ተለከሽ ካልሆነ በሽተኛ ካልሆንሽ ጤነኛ ሰው እንደዚህ አያደርግም። ሳታውቂኝ ታዲያ ለምን አቃሉትኛለሽ? አለው እያልኩህ ነው እኮ አንተ
ራሱ ምን አይነት ሰው ነህ? ምን አስመሳይ ነህ? የት ነው አብረን ያደርነው? እኔ ትናንትና ማታ ቤቴ ነበርኩኝ። ቤትህ ማን ነበር? ቤቴ ነበርኩኝ። እኔ ነው የምታምኚው? እሷ ነው የምታምኚው? እሺ እኔ ነው የምታምኚው? እሷ ነው የምታምኚው? በጣም ነው ማለት ነው። እሷ ሴት ልጅ ናት። ከመሬት ተነስታ እንደዚህ ማለት አትችልም። እሷ የሆነ ሰው እኔና አንቺ እንድንጣላ እያደረገ ነው። አይገባሽም እንዴ አንቺ? የሆነ ሰው ልኳት ነው እቺ ልጅ። እኔ የትም አላውቃትም እቺ ልጅ፣ የትም አላውቃትም። በዚህ ልክ ነው ሰውን መካድ የምትችልበት? እኔ አላውቃትም። ኧረ በሚካኤል ስሚኝ፣ እኔ አላውቃትም። እሺ በምን ልማልሽ? በምን በእናቴ ልማልሽ? በምን ልማልሽ? በምን ልማልሽ? እሺ በፈለግሽ ልማልሽ። እኔ አላውቃትም እቺ ልጅ። ያቀኛል። ምንም አይጠቅምሽም ይሄ ልጅ። አንቺ ከኔ ምንም ፈልጊ እኮ ምንም ፈልጊ ከሆነ ለምን አትሄጂም? አልሄድም። ተጫወትክብኝ በኋላ ነው የምሄደው። አልሄድም። እዚህ ነው የምሆነው። ምን አይነት ድፍረት ቢኖርህ ነው እሺ ከሷ ጋር ድረስ ዛሬ እኔን የምታገኝ? አንቺ ከሷ ጋር አትበይኝ በእናትሽ። አላደርኩም እኔ ከሷ ጋር እንድትተራው እንዳደለው እኔ ከሷ ጋር ድሬ ምናምን አንቺ ጋር እዚህ ጋር ፍቅርሻለሁ ምናምን እምለው እኔ ከሷ ጋር አላደርኩም። ከመሬት ተነስታችሁ የምታወሪውን ነገር ወቂ እኔ ከዚህ ጋር አላደርኩም። አንቺ ለምን ነው የማትይው? አልሄድም። እውነት ነው የምናገረው። አልሄድም። እሺ እኔን አታምኚኝም? እሷን ነው የምታምኛት? እሷን ነው የምታምኛት? እኔን ነው የምታውቂኝ ወይስ እሷን ነው የምታውቂያት? ንገሪኝ እስኪ። አላውቅህም ነበር ማለት ነው። በዚህ እንትን ከሆነ ሁለታችሁም አላውቃችሁም። እኔንም አታውቂኝም? እንደዚህ ባለፈውም ፕራንክ ነው ብለህ ነው ያታለልከኝ። ዛሬ መጣች እኮ ነች እቺ። ዛሬ እኮ ነው የመጣችው አይደል? ጅል ነኝ እኔ። ልክ ነህ የምትለኝን ሁሉ ስላመንኩ በቃ አሁንም ታምነኛለች ብለህ እያሰብክ ነው። አንቺ ምንም አይገባሽም። ደነዝ ነሽ እንዴ? ምንም እንኳን አጠረጥሪም እንዴ? እንዴት ነው ከኔ ጋር እኔ የምትሆኑ እቺ ልጅ? እንዴት ነው እንደዛ የምታስቢው? በምን ድፍረት ነው እሺ እንደዚህ ብለህ ልታወራ የምትችለው? እሱ እኔ ከዚች ጋር አላደርኩም። ምንም ማስረጃሽ ምንድን ነው? እንዴት ብለህ አድራለች ብለህ ትነግረኛለህ? እኔ ለምንድን ነው ቺት ማረግብሽ? ንገሪኝ እስኪ። ለምን ነው ቺት ማረግብሽ? ምን አውቃለሁ? ልጠይቅህ እንጂ። ቆይ የምታፈቅሪኝ ከሆነ እኔን አታምኚኝም? እሺ አታምኚኝም? እኔን አታምኚኝም? ማስረዳት ራሱ አይጠበቅብኝም። ማታምኚኝ ከሆነ ባይዘው መሄድ ይችላል እኮ ሂድ። በጣም እያስደበርሽ ነው። በጣም እያስደበርሽ። እኔ ነኝ እንዴ ከሌላ ሰው ጋር አድሬ የመጣሁት? አንቺ እኔ ከማንም ጋር አላደርኩም። የምትሰሚኝ ከሆነ ስሚኝ። እኔ ከማንም ጋር አላደርኩም። እኔ የትም አላውቃትም እቺን ሴት። እሺ ልቀቀኝ። አንቺ ለምን አትሄጂም? ቆይ ለምን አትሄጂም? ሂጂ። እኔ አላውቃትም። እኔ ለሴት ልጅ ክብር ይኖርህ። እንደዚህ ብለህ ነው የምታባራው እኮ? ትሂድልን። ለምንድን ነው የምትሄደው? ህይወታችን ልታበላሽ ነው የመጣችው እቺ እኮ። እውነቱን ስለተናገረች ነው። ምንም እውነት የላትም። አንቺ በሽተኛ ነሽ። አትሰሚም እንዴ? እውነት የላትም። እኔ እቺን ሴት አላውቃትም። አትሰሚም? እኔ እቺን ሴት አላውቃትም። ሰው ምን ሆኗል እያለ እየተረማመደ ነው። ለማይን ሰው መጥፎ ነው። ረፊ እኔ እኮ ምንም አላረኩም። እየገላመጠን እየሄደ ነው። እኔን ሰፈርሽ ነው ያለ ነው። ይኸውልሽ ሰፈርሽ ነው ያለ ነው። ረፊ ሰፈሬ በሆነስ እሺ። ብዙ ሰው እያየን እየሄደ ነው። በቃ ወከባ አትፍጠሪ። እኔን እመኚኝ። እኔ እቺ ልጅ የትም አላውቃትም። የትም አላውቃትም። ከመሬት ተነስታ እንደዛ አትልም እሷ። አንቺ ማን ይላከሽ? የምትሰሚኝ ከሆነ እኮ በቃ ለሴት ልጅ ክብር ይኖርህ። ዝም ብለህ ነው እንዴ የምትደውለው? ለሴት ልጅ ክብር ይኖርህ? እኔ የለኝም? አዎ የለህም። ቢኖርህ እንደዚህ ታወራታለህ? ተነስ። እውነቱን ስለተዋወቀብህ ነው እንደዚህ የምትሆነው? ተነስና እውነት ነው። አዎ አንቺ ገደል ግቢ። በቃ እንዳልነኪኝ ከዚህ በኋላ ገደል ግቢ። አዎ ገደል ግቢ። ማታምኚኝ ከሆነ ገደል ግቢ። በቃ እሷን የምታምኛት ከሆነ እኔን የማታምኚኝ ከሆነ ገደል መግባት ትችያለሽ። እኔ ይሄን ነገር አላደረኩትም እኮ። ጥፋትን ለመሸፈን ነው እንደዚህ የምትሆነው? አይደለም። ደረቴን ነፍቼ የምናገረው ምንም ከዚች ልጅ ጋር ምንም ያደረኩት ነገር የለም። ከዚች ልጅ ጋር የሆነ ነገር አድርጌ ቢሆን ኖሮ እነግርሻለሁ። እንደዚህ ስላልከኝ ምናምን ማምን እንዳይመስልሽ። አትመኝኝ ከፈለሽ። አየሁሽ እኮ እኮ ይሄን በደንብ ከዚህ በፊትም በጣም ስለምትጠራጠሪ ነው እንደዚህ የምትሆኚው እንጂ ብታምኚኝ ኖሮ ብታፈቅሪ ኖሮ ታምኚኛለሽ። ገብቶሻል አይደል? በቃ እንደዚህ አትሆኚም። እውነቱን ስለታወቀብህ ነው እንደዚህ የምትሆነው። እግዚአብሔር ምስክሬ ነው። በጣም እየተፈታተንሽ ነው። በጣም ማለት ለምንድን ነው የምትፈተናተንሽ? በጣም እየተፈታተንሽ ነው። በጣም በፈጠረሽ በቃ ሂጂ። እሺ ይኸው እንደዚህ አደረግሽና ሂጂ። በቃ የመጣሽበት አላማ ተሳክቶልሻል። ተጣልተናል ምናምን ነገር በቃ ሂጂልን። አልሄድም። የት ነው የምሄደው?
አልሄድም። ከሄድኩም ካንተ ጋር ነው። እሺ ጤነኛ እሺ ተናገረች። እሺ ጤነኛ ብትሆን አልሄድም ትላለች። እንዴት ከሷ ጋር ድረስ ጥላት ሄዳለች? እኔ እቺ ሴት የትም አላውቃትም። ኧረ በእግዚአብሔር ለማኝ ጥላኸኝ ለምን መጣ እኔ ያለች የትም አላውቃትም። እቺን ሴት የትም አላውቃትም። ሳታውቅ ከመሬት ተነስታ እንደዚህ ብላ አዎ ከመሬት ተነስታ ነው ወይ የሆነ ሰው ልኳት ነው። አንቺ ትንሽ እንኳን አይገባሽም እንዴ እንደዚህ ግግም ስትል እንዴ? እውነቷን ስለሆነች ነው። ትንሽ እንኳን ጠርጥሪ። እኔ አላውቃትም፣ የትም አላውቃትም። እቺ ልጅ የትም አላውቃትም እኔ። ኧረ አንቺ በእግዚአብሔር ምን ትጠቀሚያለሽ? ቆይ እንደዚህ በማድረግ ምንድነው? ገንዘብ ሰጥተውሽ ነው? ተከፍሎሽ ነው? እኔ አልሄድም። የት ነው የምሄደው? ከማላውቀው ሰው ጋር በሽተኛ ነኝ እንዴ? እኔም ደግሞ አልሄድም ማለት ነው። አንተ እንጂ ካልኩ አልሄድም ከማላውቀው ሰው ጋር። ኧረ እባክህ የምትሰሚኝ ከሆነ ስሚ። እኔ እቺ ልጅ የትም አላውቃትም። የምታምኚኝ ከሆነ አሁንም ስሚ። ከዚህ በላይ ምንም እኔ እቺ ልጅ የትም አላውቃትም። ድምጽን ሁላ መስማት አለ። የትም አላውቃትም። እቺ ልጅ እያስመሰለች ነው። የሆነ ሰው ልኳታል። አንተም እያስመሰልክ ልከኝ ምን ልክ ነው? ስለምን መላክ ነው የምታወራው? ማን ነው የሚልከኝ እንዴ? እኔ እግዚአብሔርን ከዚህ በላይ ምን ማለሽ? እኔ የፈለግሽውን ውሳኔ መወሰን ትችያለሽ። የፈለግሽውን ነገር አስቢ። እግዚአብሔርን ዳክሞኛል። እኔ መማል ምናምን አሁን እኔ እቺ ልጅ እዚህ ጋር ስለተፈጠረች አንቺ ልታምኛት ትችያለሽ። በቃ ለዛም ነው እንደዚህ እያስረዳሁሽ ያለሁት፣ እንደዚህ እየተለማመጥኩሽ ያለሁት። በቃ አንቺ ልክ ነሽ ብዬ ስላሰብኩኝ ገብቶሻል። አንቺ ልክ ነሽ ብዬ ስላሰብኩኝ ነው እንጂ ለአንቺ ይሄን ያክል ማስረዳትም አይጠበቅብኝም። በቃ ምንም የዋሸሁሽ ነገር የለም። እኔ ከዚህ ልጅ ጋር ምንም ነገር የለኝም። ምንም ግንኙነት የለኝም ከዚህ ልጅ ጋር። የትም አላውቃትም። ሆን ብሎ የተደረገ ነገር ነው እናንቺ ለማጣላት ሆን ብሎ ማለት ነው። ኮንዳምና አይደል እንደዚህ ብለው ያወራኛል። እንድታምኚኝ አይደለም እውነቱን እንድታውቂ ነው። እውነቱ ይሄ አይደለም። እኔ ከዚህ ልጅ ጋር አብሬ አላደርኩም። አቤት ነው ያደርኩት ትላንት ለማነ ከዛ ወይ አንቺ እኔ ቤት ነው ያደርኩት በማለቴ ብቻ ልታምኚኝ አይገባም። አመንኩ። በቃ ለምን ረማታም እኮ አመንኩ። ለምን ረማታም አመንኩ። ምን አጨቃጨቅሽ አንቺ? ለምን አትሄጂ? ልሂድላችሁ። አንቺ በጥፊ ልበልሽ እንዴ? ለምን አትሄጂ? እግዚአብሔርን ከዚህ በኋላ አስቀይምሻለሁ። ሂጂልን። እሺ እኔ እግዚአብሔርን እመታታለሁ። ለሴት ልጅ ክብር የለም ምን እንዳትዪ እኮ ክብር ስለማ ቀደም እኮ ይመታኝ። ለምንድን ነው የምመታኝ? በራስሽ ጥፋት ነው የመታሁሽ። በራስሽ ጥፋት። እኔ እኮ ነኝ ልመታ የሚገባው። ለምን ነው የምትመጪኝ? ምን አደረኩና ነው የምትመጪኝ? ለምን ነው የምትመጪኝ? ምን አድርጌ ነው የምትመጪኝ? እኮ ምንም አላረክም እኮ። ታዲያ ለምን ነው የምትመጪኝ? ንገሪኝ። ምንም ስላላረክ አይደል እንዴ እንደዚህ ብላ እያወራች ያለችው እሷ? ይቺ ውሸታም ሴት ነች። ውሸታም ሴት አረ በእግዚአብሔር እንደዚህ እየሆነች እያይሻት እንኳን አጠረጥሪም። አንቺ ምን አይነት ሰው ነሽ? ይሄን እንኳን አጠረጥሪም። ምን እንድትሆን ነው የፈለከው? ከሷ ጋር ድረስ ትታት መጣ። ሆን ብሎ የታቀደ ነገር ነው። እኔ ምንም ከዚች ልጅ ጋር ምንም ግንኙነት የለኝም። አብሬም አላደርኩኝም። እኔ ብቻዬን ያደርኩት ቤቴ። ጠዋት ተነሳሁ ወደ ስራ ሄድኩኝ። በቃ መሰራው ስራ ነበረ። ይኸው አርፍጄ አንቺ ጋር መጣሁ። ሌላ የትም አልሄድኩም። እኔ እቺ ልጅ አብሬት አላደርኩም። ያለ ዛሬ ማይቻት አላውቅም። የምትሰሚ ከሆነ ስሚ። አንቺ ቆይ ምን አንቺ ቆይ እግዚአብሔር ነው እሷ ባትኖር እሷ መኖር አጠቅም እግዚአብሔር ልገልሽ የምችል ነበር። እግዚአብሔር ነው የምርልኝ። ይኸውልሽ አሁን እንግዲህ ሌላ ምንም ነገር አልፈልግም። የምትሰሚ ከሆነ ስሚ። አሁን የመጣሽበት አላማ ሳልቷል። ልጅ የምትሰሚ ከሆነ ስሚኝ። እኔ ከዚች ልጅ ጋር ምንም ነገር የለኝም። እንድትሄድ ንገሪያት። እንድትሄድ ንገሪያት። እኔ ከዚህ ልጅ ጋር ምንም ነገር የለኝም። እንድትሄድልን ንገሪያት። የምትሰሚ ከሆነ ማለት ነው። አዎ እኔን እየሰማችኝ አንተን ብላ አይደል እንዴ መጣችሁ? እኔን እየሰማችኝ አይደለም? ንገሪያት። አንተን ብላ ነው የመጣችሁ። እኔን ብላ አይደለም። እኔ እቺ ልጅ የትም አላውቃትም። ቆይ አትሰሚም ነው? አውቀሽ ነው አውቀሽ ነው ማትረጂ? እኔ ልሂድላችሁ መሰለኝ። እኔ ሄዳለሁ። ለምን ትሄጃለሽ አንቺ? ለምን አንተ ትሄዳለህ? እኔ ሄድልሻለሁ። ችግር የለውም። እንደዚህ አድርገህ ትታት ልትሄድ ነው? እኔ የትም አላውቃትም። እቺ ልጅ በሽተኛ ነሽ እንዴ አንቺ? አንቺ ያምሻል እንዴ? ቢያንስ ጠርጥሪ። እኔ የትም አላውቃትም። እቺ ልጅ የትም አላውቃትም። እቺ በቃ አንቺ ማጨቃጨቀሽ የትም አላውቃትም እኮ። የምትሰሚኝ ከሆነ ስሚ። አውሩ። እንድንጣላ ነው የምትፈልገው እሷ። አይገባሽም እንዴ? እንዴት አወቅህ እንድንጣላ እንደምትፈልግ? እንድንጣላ ባትፈልግ ኖሮ እቺ ልጅ ተናገረች። ቅድም ሄድ ትችል ነበር። ምን ታደርጋለች? እዚህ ምን ታደርጋለች? ለምን ትሄዳለች? ምን አንቺ ትፈልጊያታለሽ እንዴ? ልጅቷ ምንድነው ትፈልጊያታለሽ? እና ምን ረመትዩ ታዲያ? በሷ ቦታ እኔ በሆንስ? ኦኬ። ስለዚህ አሁን እሷ ይሄን ነገር ስላለችሽ ከኔ ይልቅ እሷን ነው የምታምኛት?
ከመሬት ተነስታች ልጅ እንደዛ አትልም። ምንም ነገር ባይኖር እንደዚህ አትልም። ከመሬት ተነስታ እንደዚህ አዎ፣ ከመሬት ተነስታ እንደዚህ አትልም። የሆነ ነገር የሆነ ሰው ልኳታል። እቺ ማንንም አላከኝም። የሆነ ሰው ልኳታል። ወይ ጤነኛ አይደለችም ወይ በሽተኛ ነች ወይ ደግሞ የሆነ ሰው ልኳታል። የምትሰሚኝ ከሆነ ስሚ። ሰማሁ የምትለው ሌላ ነገር ብንነጋገር ይሻላል። እኔው ከዚህ በላይ ላስረዳሽ የምችልበት ምንም አቅም የለኝም። በጣም ደክሞኛል። ከዚህ በላይ ላስረዳሽ አልችልም። ገብቶሻል አይደል? እኮ አልችልም። የምትሰሚኝ ከሆነ ደግሞ ስሚ። ሰማሁ። እኔ እቺ ልጅ የትም አላውቃትም። እኔ ነው የምታምኚው? ቆይ እሷን ነው የምታምኚው? ንገሪኝ እስኪ። እኔ ነው የምታምኚው? እሷን ነው የምታምኚው? ዛሬ መታ እንደዛ ስላለችሽ ብቻ ታምኛታለሽ? እሺ እኔን አታምኚም? የኔን ፍቅር አታውቂም? አመንኩ እኮ። ለምን እንደዚህ ትሆኝብኛለሽ ታዲያ? እንደዚህ ለምን ትሆኝብኛለሽ? እንደዚህ ይሆንሽ ነው የምታምኚው? በጣም እያስከፋሽኝ ነው። ተይ በጣም እግዚአብሔርን እያስከፋው ያለው የምር እየከፋኝ ነው። ልታምኚኝ ይገባል። እቺ ሰው ልኳት ነው የመጣችው። ልታምኚኝ ይገባል። እኔ የትም አላውቃትም። ቆይ ማን ነው እሺ የላከሽ? ማንንም አላከኝም እንዴ ማለት ነው። ቆይ ከቅድም ጀምሮ ሰው ልኮሽ ነው። አዎ ሰው ልኮሽ ነው። ሰው ባይልክሽ ኖሮ እንደዚህ አታደርጊም። እንደዚህ አታደርጊም። ሰው ባይልክሽ እንደዚህ አታደርጊ። ንገሪያት። ፍራንክ ነው ፍራንክ ነው። አትልቀቃት እንዴ! ልገላት ነው እንዴ? ማለት ገደለኝ። ፍራንክ ናተነስ ማርያምን ፍራንክ ነው። ገድሎን ነበር። በስመ አብ ናተነስ አንተ ምንድን ነው እንዴ? ምን አረግኩኝ? እንዳነኪኝ ምን አርጊ ነው እንደዚህ የምትሆነው? ና ካሜራማን እና ፊቱን አሳይልን። ማርያምን ያው ቅድም ፕራንክ ነው ከመጀመሪያው ተናግሬያለሁ። ፕራንክ መሆኑን ተናግረን ምናምን ነው ተመካክረን ነው እኔና እሷ። ወይኔ ጉዴ! ተነስሽ አንዴ። እንደዚህ አይነት ፕራንክ አለ? ምንድነው እንደዚህ አይነት ፕራንክ አለ? አንተ እንዴት አይነት ፕራንክ ነው የምታረገው? ቆም እሺ። እንዴ ምንድነው? ተገኝተሃል አልተገኘህም? በመታሽ የሆነ ነገር አድርጊያት ቢሆንስ? እሺ ማርያም ፋሚሊ የሆነ ነገር አድርጊያት ቢሆንስ? በስመ አብ መታኝ ማርያም። እሺ ችግር የለውም። እንደዚህ አይነት ፕራንክ ተጀማመረና እንደዚህ አይነት ፕራንክ ተጀማመረ። ተዋወቁ፣ በዚህ አጋጣሚ ተዋወቁ። ሰላም ነው። ሚኪ ይባላለሁ። እንዳይደብርሽ እኔ ፕራንክ ሳደርግሽ እኔ እግዚአብሔርን ይኸው እዚህ ጋር መሳቂ እንዳታዩሽ። እናቴ ትሙት በጣም ውስጤ ደምቷል። እግዚአብሔርን ውስጤ ደምቷል። እንዴት እንደፈራው አለ እኔ እንዴት እንደፈራው ደብራችኋል። ሁለታችሁንም እንዳይደብራችሁ እናያለን። አንተ ፍራንክ ብታረገው አይታችኋል። ያደረገችኝን ነገር አይታችኋል አይደል ቤተሰቦች? ቀጣይ እኔ ማረገውን አሳያችኋለሁ። ተገኝታል አልተገኘም? ተገኝታል አልተገኘም? ምንም አልተገኘም። ማለት እንደዚህ አይነት ግኝት የለም። እንችላለን ፋሚሊ እንወዳችኋለን። ባይ